በመጪው ቅዳሜ በአዲስ አበባ ታላቅ የሆነ የተቃውሞ ሰልፍ ሊደረግ መሆኑ ተገለጸ። የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተካሄደ ያለውን አስገዳጅ ወታደራዊ ምልመላና ስርዓትን ለመቃወም ከሚመለከታቸው አካላት ፈቃድ ማግኘቱ ተሰምቷል። በሰልፉ ላይ በወጣቶች ላይ እየተፈጸመ ያለውን አፈሳ ለማውገዝ፣ የታሰሩ እናቶችን ድምጽ ለማሰማትና በአዲስ አበባ ለሚገኙ የትግራይ ተፈናቃዮች ሰብአዊ ድጋፍ ለመጠየቅ እንደሚታቀድ ተብራርቷል። በሰልፉ ላይም በርካታ ቁጥር ያላቸው ተፈናቃዮች እንደሚሳተፉም ተገልጿል። ሐሳባችሁን በኮሜንት አጋሩ። የአሜሪካው አምባሳደር ሌተናል ጀነራል ታደሰን እንዳያገኙ መከልከላቸው ተሰማ። የህወሓቱ ሊቀመንበር ደብረጽዮን መቀሌ ውስጥ ያሉ በሚል ምክንያትም ከአምባሳደሩ ጋር አልተገናኙም ተብሏል። አምባሳደሩ በህወሓትና በፌዴራል መንግስት የተፈጠረውን ውጥረት ለማርገብ ከወትሮው በተለየ ሁኔታ በቻርተር አውሮፕላን ልዑካቸውን አስከትለው ወደ መቀሌ ተጉዘው ነበር። ማሲንጋ ወደ መቀሌ ያቀኑት በዋናነት የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና ሌተናል ጀነራል ታደሰ ወረደን ለማነጋገር ነበር ተብሏል። በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር አፍርሰው ስልጣን የተቆጣጠሩት የህወሓቱ ሊቀመንበር ዶክተር ደብረጽዮን መቀሌ ውስጥ የሉም በሚል ምክንያት ከአምባሳደሩ ጋር አልተገናኙም ተብሏል። ከስልጣን ከወረዱ በኋላ ከአደባባይ እይታ የጠፉት ጀነራል ታደሰ አምባሳደሩን እንዳያገኙ በህወሓት የጸጥታ አመራሮች የደህንነት ስጋት አለ በሚል ምክንያት እንደተከለከሉም ተሰምቷል። ጎበዝ አሁን በዚህ ሰዓት ሰበር መረጃ ተሰምቷል። የትራምፕ አስተዳደር በኢራን ላይ ታይቶ የማይታወቅ ሰፊ ወታደራዊ ጥቃት ለመሰንዘር እያጠና ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚደረገውን የአሜሪካንን ወታደራዊ ዘመቻ በከፍተኛ ደረጃ ለማስፋፋት እቅድ እያወጣ መሆኑን የዋሽንግተን የደህንነት ምንጮችን የጠቀሱ የአሜሪካ መገናኛ ብዙሃን በስፋትም እየዘገቡት ይገኛሉ። በዋይት ሃውስ እየተመከረባቸው ካሉ አማራጮች መካከል በኢራን ስትራቴጂካዊ ወታደራዊና የኒውክሌር ተቋማት ላይ ያነጣጠሩ የአየር ጥቃቶች ማጠናከር ዋነኛ መሆኑን ተገልጿል። ከዚህ ባለፈ የትራምፕ አስተዳደር እጅግ አደገኛ ሊባሉ የሚችሉና ቀጠናውን ወደ ከፋ ጦርነት ሊከቱ የሚችሉ የጦርነት አማራጮችን እየገመገመ ያለ ሲሆን ከዚህም መካከል በሆርሙዝ ወሽመጥ አቅራቢያ የሚገኙ ወሳኝ የኢራን ደሴቶችን በቁጥጥር ስር መዋል እንደሚገኝበትም ተጠቁሟል። አሜሪካ ጥቃት ልትሰነዝርባቸው ካሰበቻቸው ዋነኛ ኢላማዎች መካከል ዋሽንግተን ከኢራን ጋር የኒውክሌር መርሃ ግብር ጥብቅ ግንኙነት አለው ብላ የምትጠረጥረውና በከፍተኛ ሁኔታ የተመሸገው ከመሬት በታች የሚገኘውን ፒካስ ማውንቴን የተባለውን ሚስጥራዊ ተቋም አንዱ ነው ተብሏል። ምንም እንኳን የአሜሪካ ጥቃቶችና የባህር ላይ ወታደራዊ ጫናዎች በኢራን ላይ በከፍተኛ ሁኔታ እየተጠናከሩ ቢሄዱም ፕሬዝዳንት ትራምፕ እስካሁን የመጨረሻ ውሳኔ ላይ እንዳልደረሱና አሁንም ቢሆን በሰላማዊ መንገድ መፍታት የሚቻልበት የዲፕሎማሲያዊ በር ክፍት መሆኑን በአደባባይ መናገራቸውንም ቀጥለዋል። እቺን ባበል ማደብን ከዘጓት ችግር ውስጥ መውደቁ ነው ዓለም ሙሉ ማለት ነው። መጀመሪያ ስትሬት ኦፍ ሆርሙዝ ተዘጋ። ከዛ በመቀጠል ደግሞ ባበል ማደብ የሚዘጋ ከሆነ ዓለማችን ላይ የሚካሄዱ የመርከብ ላይ ወር ደግሞ የማሪታይም እንቅስቃሴዎችና የማሪታይም ንግዶች ላይ እንደዚህ አንገታቸውን የሚይዟቸው። ባበል ማደብ እንግዲህ እንደምትመለከቱት ወደ አውሮፓ የሚሄዱ እንቅስቃሴዎች፣ ከአውሮፓ የሚወጡ ከህንድ ውቅያኖስ ወደ አውሮፓ የሚንቀሳቀሱ፣ በተጨማሪም ደግሞ ወደ ኢትዮጵያ የሚመጡ የተለያዩ መርከቦችና የተለያዩ ጉድስ ኤንድ ላይክ መድኃኒት ሊሆን ይችላል፣ ምንም ሊሆን ይችላል የሚያልፍበትና የሚተላለፍበት መንገድ ነው። ታዲያ የየመኑ አማጺ ወር ደግሞ የየመኑ ታጣቂ ሁቲ እነዚህን ቦታዎች ለመዝጋት ወር ደግሞ ባበል ማደብን ለመዝጋት እያቀደ መሆኑና የኢራን ስትራቴጂ ወር ደግሞ ኢራን ዓለም ላይ የምታደርሰውን ተጽዕኖ በረጅም ጊዜ የሚያስቀጥልላት አይነትን ስትራቴጂ እያሰቡ እንደሆነ የተነገረው። እስካሁን ድረስ አልወሰኑበትም። they haven't decided yet ወር ደግሞ ወደ አክሽን አልገቡም። ግን ገና ኮንሲደሬሽን ነው ደግሞ ኮንሲደር የተደረገ ነው። ከአሜሪካና ከቻይና ማን ነው በአሁኑ ሰዓት ዓለም ላይ ትልቅ ኢንፍሉዌንስ ያለው? ማለትም ሁሉም ሀገራት አብዛኞቹ ሀገራት እንደ ሀገር የሚቀበሉትና በአይዲያውም የሚስማሙት ከቻይና ጋር ነው ወይስ ከአሜሪካ ጋር ነው የሚል አንድ ጥናት ተካሂዶ ነበር። የዚህ ጥናት ውጤትም እንደሚያሳየው ከሆነ እንግዲህ መላው ዓለም ባስገረመ ሁኔታ ቻይና በ6 አህጉሮች ውስጥ ከአሜሪካ በበለጠ ፖዚቲቭሊ እንደምትታይ ማለትም ቻይናን እንደ ጥሩ ሀገር እንደሚያዩና ከቻይና ጋርም ደግሞ ንግድ መስራት እንዲሁም ደግሞ ከአሜሪካ ይልቅ ከቻይና ጋር ግንኙነት የመፍጠር ፍላጎት እንዳላቸውና አሜሪካም ደግሞ ይህንን ኢንፍሉዌንስ እያጣች የመጣችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ተመርጠው 2024 ላይ ስልጣን ከተቀበሉበት ጊዜ ጀምሮ እስካሁን ድረስ በርካታ ሀገራት አሜሪካ ላይ ያላቸው እምነት እየቀነሰ እንደመጣና በተቃራኒው ደግሞ የቻይና በዓለም አቀፍ ደረጃ ያላት ኢንፍሉዌንስና የሀገራት መተማመን እንግዲህ ወደ ቻይና እያጋደለ መጥቷል። ይህም ደግሞ ቀጣዩ የዓለማችን ሱፐር ፓወር ምናልባትም ቻይና እንድትሆን ያደርጋታል እየተባለ ይገኛል። ስለዚህ ጉዳይ ያላችሁን ሀሳብና ስቴት ኮሜንት ይኸውላችሁ። ይህ ሰውዬ ምን አለ መሰላችሁ? አሜሪካ በየአመቱ ለእስራኤል የምትሰጠውን $3.3 ቢሊዮን እናቋርጥ ማለትም ወታደራዊ ድጋፍ
አሜሪካ በየአመቱ ለእስራኤል 3.3 ቢሊዮን ዶላር ትሰጣለች ማለት ነው። ይህንን ነገር እናቋርጥ ብሎ ሀሳብ አቅርቦ ነበር። ለሃውስ ኦፍ ፕሬዘንታቲቭስ ቀርቦም እንግዲህ ዛሬ ውሳኔ ተላልፎበታል። ውሳኔውም እንግዲህ ከዚህ በኋላ ምንም አይነት የሚቀየር ነገር የለም። አሜሪካ 3.3 ቢሊዮን ዶላሩን ለእስራኤል አመታዊ ወታደራዊ እርዳታ ማለት ነው መስጠቷን ትቀጥላለች። የዛ ሰውዬ ሀሳብ 303 ለ104 ምናምን በሆነ ድምጽ ነው የተሻረው ማለት አብዛኛው ሪፕሬዘንታቲቭሶች ሪጀክት አድርጎታል ማለት ነው። 100 ምናምኑ ብቻ ነው በእሱ ሀሳብ የተስማሙት። ከ500 ኦር 400 ሰዎች ናቸው ያሉት ሃውስ ኦፍ ሪፕሬዘንታቲቭስ ውስጥ ማለት ነው። ከዚህ በኋላ አሜሪካ ለእስራኤል የምትሰጠው ወታደራዊ ድጋፍ ማለት ነው ከዚህ በኋላም ይቀጥላል ማለት ነው። ኢትዮጵያ አዲስ የገንዘብ ብር ልታትም ነው። ባለሀብቶች ተጠነቀቃችሁ። እንዴት መረጃ እንደርሳችሁ አካውንቱን ፎሎ ማድረጋችሁን አትርሱ። ኢትዮጵያ አዲስ የገንዘብ ብር ለማተም ያሰበችው ከምስራቅ አፍሪካ ሀገሮች ጋር በጋራ በመሆን ሲሆን ከነዚህ ውስጥም ከኤርትራ ውጭ ካሉት ጋር ከሁሉም ጋር በጋራ በመሆን አንድ የገንዘብ ብር ለመጠቀም መስማማቷን የተለያዩ ዜና ምንጮች ይዘገቡ ይገኛሉ። ከነሱ ውስጥም አፍሪካ ሂስቶሪካል ይገኝበታል። ስለዚህ ጉዳይ ምን ትላላችሁ? የአሸንዳ አምባሳደር ተሰናበተች። ባለፈው ዓመት በአሸንዳ ውድድር አሸንፋ ዘውድ የደፋቸው ዜማ አንብዛ ዛሬ ማዕረጓ እንድታስረክብ ተደርጓል ሲል መቀሌ ሴንትራል ነው የዘገበው። በትግራይ የባህልና ቱሪዝም ቢሮ ወይዘሪት ዜማ አንብዛም ከአሸንዳ አምባሳደርነት ማዕረጓ አውርዳታል ነው የተባለው። ምክንያቱ ምንድነው ካላችሁ ደግሞ ቢሮው እንደሚለው ከሆነ ዜማ የተሰጣትን ኃላፊነት በመዘንጋትና የተጋሩን ስሜት የሚጎዳ ተግባር ፈጽማለችም ብሏል። በተለይም አሸንዳ ኢትዮጵያ በሚል መሪ ቃል መስራቷና ይቅርታ ለመጠየቋ ለውሳኔው ምክንያትም ሆኗል። ነገር ግን ነገሩ ከዚያም የጠለቀም ይመስላል ተብሏል። ዜማ በቲክቶክ ገጿ የምታጋራው አስገዳጅ ወታደራዊ ምልመላ ተቃውሞ በባለስልጣናቱ ዘንድ ቁጣንም ቀስቅሰዋል። የባህል አምባሳደርነት ወይስ የፖለቲካ ተአማኝነት? የእናንተ አስተያየት ምንድነው? ትክክል ናት ወይስ ቢሮ ተገቢውን ውሳኔ ነው የወሰነው? ኮመንት ላይ በአዲስ አበባ ህዝባዊ የተቃውሞ ሰልፍ ተጠራ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ ታማኝና ፈጣን መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ወደ መረጃው ስመለስ በአዲስ አበባ ከተማ ለመጪው ሐምሌ 11 ቀን 2018 ዓ.ም የተጠራውና በህገወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስር ላይ ያተኮረው የተቃውሞ ሰልፍ በትግራይ ክልል እየተካሄደ ያለውን ወታደራዊ አፈሳ ለማውገዝ በአዲስ አበባ የተጠራው የተቃውሞ ሰልፍ የተፈናቀሉትን እንደሚያሳትፍ ተሰምቷል። የመንግስትን ፍቃድ ማግኘቱንና በከተማዋ የሚገኙ በርካታ የትግራይ ተፈናቃዮችን በሰልፉ ላይ እንደሚሳተፉ ታውቋል። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችና ገበሬዎችን ድምፅ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢውን ድጋፍ እንዲደረግ ለመጠየቅ ያለመ መሆኑ ተገልጿል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓትን ቡድን የፕሪቶሪያውን ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው